አንድ ሰው በፍርድ ቤት ክርክር ውስጥ ተካፋይ መሆን ሲገባው በክርክር ውስጥ ተካፋይ ሳይሆን ማለትም በተከሳሽነት ሳይጠራ ሊሆን ይችላል። ያው ከሳሽ ሊሆን አይችልም፣ ምክንያቱም ራሱ ሊከስ የጉዳዩ ተካፋይ ነው የሚሆነው። ነገር ግን በክርክሩ ላይ ሊካፈል ሲገባው እሱ በሌለበት ወይም ደግሞ ክርክር ውስጥ ሊገባ ሲገባው ወይም ደግሞ መግባት እየቻለ ተከራካሪ ወገኖች እሱን እንዲገባ ባለማድረጋቸው ምክንያት ፍርድ ቤትም ደግሞ ጉዳዩን አይቶ መርምሮ ተገቢ የሆነ ነው ውሳኔ ነው ብሎ በሚወስንበት ጊዜ ውሳኔው ይህንን ሰው የሚጎዳ ከሆነ ይህንን ውሳኔ ከመፈጸሙ በፊት በዚህ ጉዳይ ላይ ገብቼ ተከራክሬ መብቴን ማስጠበቅ ነበረብኝ። በጉዳዩ ላይ ተካፋይ አልሆንኩኝም፣ አልተጠራሁኝም፣ በክርክሩ ላይ ልጠራ ይገባ ነበር። ስለዚህ ውሳኔ መብቴና ጥቅሜን ይነካልና ሊፈጸም አይገባም ብሎ ወደ ክርክሩ ገብቶ መብቱን የሚያስከብርበት የስነስርዓት ሕግ አለ። በፍትሐብሔር ስነስርዓት ሕጋችን 358 መሰረት ማመልከት ይችላል ማለት ነው። ለምሳሌ እንደ ምሳሌ ለማቅረብ አንድ የቤት ባለ ይዞታ የሆነ ሰው ምናልባት ካርታ በስሙ ሆኖ ምናልባት ጎረቤቱና የክፍለ ከተማ መሬት አስተዳደር ቢካሰሱ ለምሳሌ እና በሂደቱም ደግሞ ማለትም በተለያየ ጊዜ እንግዲህ ካርታ የሚሰጠው የመንግስት አካል ነው። የመሬት አስተዳደር የመሬት ልማት ኤጀንሲው ነው የሚሰጠው። ከዛም ደግሞ በተለያየ ጊዜ ካርታን በተመለከተ ይዞታዬ ላይ ገብተዋል፣ ካርታው ይምከንልኝ፣ ካርታው ትክክል አይደለም፣ የሚታገድልኝ የሚሉ ጥያቄዎች ሊነሱ ይችላሉና እንደ ምሳሌ ነው። ብዙ ጊዜ የቤቱ ባለቤት የሆነ የሚመለከተው ሰውዬ በክርክሩ ላይ ሳይገባ ክርክር ቢካሄድና ክርክሩ ደግሞ ምናልባት በክርክሩ ውጤት ውሳኔ መሰረት የዚህ የቤት ባለቤት የሆነውን ሰው የመብት የሚነካ ከሆነ እሱን የሚጎዳ ከሆነ በክርክሩ ላይ ካልገባ ክርክር መኖሩንም የማያውቅ ከሆነ ይህ ሰው እንግዲህ ከውሳኔ በኋላ ከመፈጸሙ በፊት በ358 መሰረት እንደገና ውሳኔው በመቃወም ክርክሩ እንዲታይለት መጠየቅ ይችላል ማለት ነው። ነገር ግን እዚህ ጋር አንድ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ደግሞ ያሻሻለው ነገር አለ። በመዝገብ ቁጥር 56795 ላይ ይህ ተከራካሪ ወገን ማለት መብቱን ያጣው ሰው ክርክር መኖሩን እያወቀ ዝም ብሎ ቁጭ ብሎ ማለትም በሱ ንብረት ላይ ሌሎች ሰዎች ሲካሰሱ እያወቀ ምንም አያመጡም፣ ንብረቱ የኔ ነው እያለ ምንም የሚመጣ ነገር የለም፣ ውጤቱን አይቼ ያኔ ተገቢውን አረጋለሁ ብሎ በክርክሩ ላይ ካልገባ በፍትሐብሔር ስነስርዓት ቁጥር 41 መሰረት ጣልቃ ካልገባ ክርክሩ መኖሩን እያወቀ ስላልተጠራሁኝ በክርክሩ ስላልተካፈልኩኝ ምንም ችግር የለም ብሎ ግን አውቆ ከሆነ ዝም ያለው በፍትሐብሔር ስነስርዓት ቁጥር 358 መሰረት መቃወሚያውን ማቅረብ አይችልም ብሎ ሰበር ውሳኔ ወስኗል። ስለዚህ ይሄ ማስጠንቀቂያም ለብዙዎችም ደግሞ ማንቂያ የሆነ ነገር ነው። ብዙ ሰዎች በዚህ ረገድ እየተጎዱ እያየን ነው። በተለይ በውርስ ጉዳይ ላይ ሌሎች ወራሾች ወንድሞች ስላሉ የእነሱን ሁኔታ የእነሱን ክርክር አይተን ጠብቀን እኛ እንትን እንላለን ብለው ክርክሩ መኖሩን እያወቁ ሂደቱን እያወቁ በኋላ ባለመግባታቸው ምክንያት መብታቸው ጥቅማቸው ሲያጡ ወይም ደግሞ በጣም ለብዙ መጉላላትና ለብዙ ወጪ ሲዳረጉ እያየን ነው። ስለዚህ በማንኛውም ሁኔታ እኛ ሳናቅ በእኛ ጉዳይ መብትና ጥቅማችን በሚነካ መልኩ ሰዎች ተከራክረው ውሳኔ የተሰጠ እንደሆነ በፍትሐብሔር ስነስርዓት ቁጥር 358 መሰረት ውሳኔው ከመፈጸሙ በፊት በመቃወም ውሳኔውን ተቃውመን ለዛው ችሎታ ለዛው መዝገብ ላይ አቅርበን ጉዳያችን ይታይልናል። ነገር ግን ክርክሩ የተካሄደ መሆኑን እያወቅን ዝም ብለን ውጤቱን ጠብቀን ከውሳኔ በኋላ ከሆነ ግን የምናመለክተው እንግዲህ በሰበር ውሳኔ በሰበር መዝገብ ቁጥር 56795 መሰረት እያወቅን ውጤቱን ጠብቀን የምናቀርበውን ማመልከቻ ፍርድ ቤቱ አይቀበለንም ማለት ነው። ስለዚህ በማንኛውም ሁኔታ መብታችንን ጥቅማችንን የሚነካ ሶስተኛ ወገኖች የሚያደርጉት የፍርድ ቤት ክርክር ካለ በፍትሐብሔር ስነስርዓት ቁጥር 41 መሰረት መብትና ጥቅም አለን፣ ገብተን ልንከራከር ሊፈቀድልን ይገባል ብለን ክርክራችንን አድርገን መብታችንን ልናስጠብቅ ይገባል የሚል ምክር ነው ለዛሬ ይዤ የመጣሁት።